ክቡራትና ክቡራን እምነሰሚኑ አካሉኝ ዛሬ ደግሞ እንግዲህ ልናስጎብኛቸው የፈለግነው ከአራዳ ጊዮርጊስ ቀጥታ በአድዋ 00 በኩል አድርገን ወደ ቸርቸር ጎዳና የሚወስደውን ነው። አብራችሁ እንግዲህ አራዳ ጊዮርጊስ ሲነሳ በርካታ ትዝታዎች ያሉባቸው በርካታ ያሉ ሰዎች አሉ። እንግዲህ አራዳ ጊዮርጊስ በጣም ታዋቂ አካባቢ ነው። ከጥንት ጊዜ ጀምሮ እቺ አዲስ አበባ ከተመሰረተች ጊዜ ጀምሮ ሞቅ ያለ ሰፈር ደምቅ ያለ ሰፈር ነው። እንግዲህ አሁን አራዳ ጊዮርጊስ ፊት ለፊት የምትመለከቱት በዛፎች በወይራ ዛፎች የተከበበው አራዳ ጊዮርጊስ ነው። አራዳ ጊዮርጊስን ወደ ፊት ለፊት እየደረስን ነው የምንገኘው። እንግዲህ አራዳ ጊዮርጊስ በጣም ታሪካዊ ቦታ ነው። ከአድዋ ድል ጋር ተያይዞ አብሮ ስሙ የሚነሳ ትልቅ ደብር ነው። በብዙዎች ዘንድ ይታወቃል። አራዳ ጊዮርጊስ አካባቢውም እንደዚሁ እንግዲህ አራዳ ጊዮርጊስ አካባቢ በጣም ታዋቂ ሰፈሮች ናቸው ያሉት። ማነቂያ ተረስ ሰፈር፣ ሪበከንቱ፣ ደጃችሁ ቤት ሰፈር፣ የተለያዩ ከጀርባው ደግሞ ገዳም ሰፈር አሉ። ብዙ ሰፈሮች አሉ። እንግዲህ ከፊት ለፊት የምትመለከቱት የአፄ ሚኒሊክ ንጉሰ ነገስት ዘኢትዮጵያ ዳግማዊ ሚኒሊክ የእሳቸው ሐውልት ነው። አደባባዩ እንግዲህ ሚኒሊክ አደባባይ ከአድዋ ሙዚየም ፊት ለፊት፣ ከዚህኛው ደግሞ አራዳ ጊዮርጊስ በፊት ለፊት በኩል መዘጋጃ ቤት፣ አሁን ፊት ለፊት የምታዩት መዘጋጃ ቤት ነው። በዚህ አድዋ ሙዚየም አለ። ከዛ የዳግማዊ ሚኒሊክ ሐውልት፣ አራት ትላልቅ ነገሮችን በመሃል አቋርጠን እያለፍን ያለ ነው። በስተግራችን የዳግማዊ ሚኒሊክን ሐውልት፣ በስተቀኛችን አራዳ ጊዮርጊስን አልፈናል። አሁን ደግሞ ያዝነው መንገድ እንግዲህ አድዋ 00 ነው። በስተግራ በኩል አድዋ ሙዚየም፣ በስተቀኝ በኩል የአዲስ አበባ ከተማ መዘጋጃ ቤትን አቋርጠን ወርታች እያለፍን ነው። እንግዲህ አንድነት ድልድይን በስሩ አልፈን ወርደናል። ይሄ አድዋ 00 ያለበት ነው። በጣም አካባቢው ፏ ጽድት ነው ያለው። እንግዲህ በጣም አምሮበታል። ያልጎበኛችሁ እንድትጎበኙት እንጠቁማችኋለን። ምክንያቱም በጣም ሰፈሩ አምሮበታል። አንደኛ ድሉን ከማስታወስ አኳያ፣ የአድዋ ድልን ከማስታወስ አኳያ እንግዲህ ለአፍሪካ እና ለዓለምም ለጥቁር ህዝቦች ነፃነትን እንድንቀዳጅ ያደረገን የአድዋ ድል መታሰቢያ እንግዲህ አለመጎብኘት ማለት እንግዲህ በጣም ከባድ ነገር ነው። መጎብኘት ያለበት ቦታ ነው። ኑ ጎብኙ። በጣም አሪፍ ነው ሰፈሩ። አካባቢው ተለውጧል። ይሄ እንግዲህ አሁን ቸርቸርን ይዘናል። ቸርቸር ጎዳና ቀጥታ እንግዲህ የት ይወስደናል? መጀመሪያ የምናገኘው አደባባይ አሉ። ሁለት አደባባዮች ደግሞ ታሪካዊ ቦታዎችን አሁን ወደፊት ለፊት እናገኛቸዋለን ማለት ነው። ይሄ ኤሊያና አካባቢ ያለ ነው። ኤሊያና ሆቴል አካባቢ ነው ያለ ነው። በቸርቸር ጎዳና ወርታች ስትወርዱ አሁን ከፊት ለፊታችን እንግዲህ ሴባስቶፖል መድፍ ያለበትን የመይሳው ካሳ እንግዲህ ቴዎድሮስ አደባባይ ጋር ነው እየደረስን ያለ ነው እና ቴዎድሮስ አደባባይን ከፊት ለፊታችን እናገኛለን። ይሄ ቸርቸር አካባቢ ነው። አሁን እንግዲህ እዚህ ጋር ቴዎድሮስ አደባባይ ጋር መስቀለኛ መንገድ እናገኛለን። በስተግራ በኩል ስንታጠፍ ወደ አሮጌ ቄራ፣ በፊት አሮጌ ቄራ ወይም ወደ አንድነት ፓርክ ወይም ወደ ቤተ መንግስት ይወስደናል ማለት ነው። በስተቀኝ በኩል ደግሞ ስንታጠፍ ቀጥታ ወደ ተክለ ሃይማኖት አደባባይ ነው የሚወስደን። እንግዲህ ይሄ ፊት ለፊት የምትመለከቱት ቴዎድሮስ አደባባይ ነው። ቴዎድሮስ አደባባይን አሁን እያለፍነው ነው የምንገኘው። በስተግራ በኩል አደባባዩን ትተን በስተቀኛችንን ይዘን ወርታች እየወረድን ነው ማለት ነው። በስተቀኝ በኩል እንደነገርኳችሁ ወደ ተክለ ሃይማኖት ሱማሌ ተራ አብነት መርካቶ ይዟችሁ ይሄዳል። በዛ በስተግራ በኩል ደግሞ እንግዲህ የምትሄዱት ወደ ድሮ አሮጌ ቄራ ነው። አሮጌ ቄራ ወደ ቤተ መንግስት አንድነት ፓርክ ይወስዳችኋል ማለት ነው። አሁን ቀጥታ ወርታች ቸርቸርን ሰንጥቀን እያለፍን ነው የምንገኘው። አካባቢው በጣም ተለውጧል፣ አምሮበታል፣ መልካም ነው፣ ጥሩ ነው። እንደዚህ ሲለማ መመልከት እኔ ሁሌም ጥሩ ነገር ጥሩ ነው ብዬ ነው የምገልጸው። እምነሰሚኑ አካሉ ነኝ። ቢሻሻል ቢስተካከል የምትሉትን ነገር እናሻሽላለን። ቪዲዮችንን ያማረ ለማድረግ ለእናንተ እንዲመጥን ለማድረግ ጥረት እያደረግን ነው። ወደፊት ጥሩ ነገሮች እንደምታገኙ ተስፋ አደርጋለሁ። በቁጥር 4 ምርጥ ቦታ ላይ እንገናኛለን። አብራችሁን ስለቆያችሁ አመሰግናለሁ። እምነሰሚኑ አካሉ ነኝ። ይመቻችሁ። ሩቅ ቦታ ሳላውቅብሽ ሳልደብቅ የልቤን ምንም እውነታ ዘመኔ የነፍሴ ናፍቆት የልቤ ጥም ያይና